ሐቀኛ ለይቶ ለማወቅ ይከብዳል። በዚህ መካከል ስልጣን የሚወዱ ሰዎች ይከሰታሉ። ቂያማት ሲቀርብ ማለት ነው። ስልጣን የሚያንገበግባቸው ስልጣን እንጂ ሌላ ነገር ምኞት የሌላቸው ሑብ ዱንያ ወሑብ ኒሳ ሴትን መውደድ ዱንያን መውደድ እንጂ ሌላ ነገር የሌላቸው ሰዎች ይከሰታሉ። ከዛ በኋላ ምን ይሆናል? اختلاط العلماء يهودي والنصارى ዑለማዎች በይሁዳዎች በነሳራዎች ተቀላቅለው ዲናቸውን በቀላል ነገር የሸጡ ይሆናሉ። ولهذا ለዚህማ ሀገራችን ሰላም ጠፋ። وفقدنا السلام والامن ሰላምን አምንን ጠፋን አጣን። ለዚህ ነው ያጣነው። بارك الله فيكم والله ለዚህ ነው إذا جالس العلماء مع الكفار ومع اليهود والنصارى ومع المنافقين وأكلوا معهم كالناس قا يبلوا يططوا ጊዜ የተቀማመጡ ጊዜ فسد الزمان وفسد القوم كل ነገር ይበላሻል። كل ነገር ይበላሻል። ولهذا كنا جائعين وعطشان وكنا مسافرين ለዚህማ ረሃብተኛዎች ሆን። ለዚህማ የተጠማን ተሰዳጅ አገር ለአገር የምንዞር ሆን። ባለስልጣን ቁጭ ብሎ ወንበሩ ላይ ይሄን ሁሉ ስደት እየተመለከተ የሸሪዓ መሪ የሆነ ይሄን ሁሉ መገዳደል እስበስ ወንድም ከወንድሙ ጋር የተገዳደለ ይሄን ሁሉ እያየ ያልተነፈሰበት ዘመን ላይ ነው የደረስነው። ያተናገረበት ዘመን ላይ ነው የደረስነው። ወከዛሊክ በብዛት አሁን ሰዓት እየተፈተን እየተቀጣን ያለነው ሰበቡ ምንድነው? አሰበብ ሰላም የሚሰብክ ነው ያጣሁት። ሰላም የሚሰብክ ዑለማ ነው ያጣሁት። ሰላም የሚያስተምር ዑለማ ነው ያጣሁት። ኺላፍ የማያመጣ ዑለማ ነው ያጣሁት። እኔ ኺላፍ የሌለበት ዓሊም ነው ያጣሁት። ወአንተ ትደርስ هكذا درس ታደርጋለህ። እያንዳንዳችን درس እናደርጋለን። ولكن عندنا خلاف عظيم ትልቅ የሆነ ኺላፍ አለ በመካከላችን። መስማማት የለም። ኪታቡን ታየዋለህ፣ ኪታቡን አየዋለሁ። ሐዲሱን አየዋለሁ፣ ሐዲሱን ታየዋለህ። ተፍሲሩን ታያለህ፣ ተፍሲሩን አየዋለሁ። እኔ እናንተ ማነማንን አይጥና ድመት ነን። ولذا ابتلنا الله سبحانه وتعالى بهذا الفتنة هذا عقوبة لنا። ይህ ኩለኛ እኮ ቅጣት እኮ ነው። ቅጣት እኮ ነው። አንተዬ አታስብም እንዴ? ቅጣት ነው፣ ወላሂ ቅጣት ነው። የሚያስቅ ነገር ምንም የለም። አሁን ሰዓት የሚያስቅ ነገር የለም። አስታውስማ አማም አላህ በምትቆም ሰዓት ሶላት 5 ወቅት ሶላት በምትቆም ሰዓት አስታውሰውማ ወንድሜ ሆይ ኩንተ ሸክም ኮንክ ኡስታዝም ሆንክ አልሆንክም ሆንሽም አልሆንክም والله امام الله قومما 5 ወቅት ሶላት ትቆሙ ዙህር ትቆሙ አላሁ አክበር ትትሉ ያለውን ነገር አስታውሱ። እስቲ ምናልባት እዛ ላይ ቀልባችሁ ቢረጋጋ እዛ ላይ አቅላችሁን ብትመልኩ ማለት ነው። والله ሶላት ላይ ቁሙና ፈተዘከሩ አስታውሱማ ያለንበት ሁኔታ እንዴት እንደሆነ ማለት ነው። አልቅሰን ከሶላታችን አልቅሰን የምንወጣበት እንጂ ተሶላት ሰላም አለይኩም ወራህመቱላህ ሰላም አለይኩም ወራህመቱላህ ብለን የምንወጣበት ሰዓት አልነበረም። አሁን ሰዓት ሶላት ላይ አልቅሰን استجابة ዱዓ እኮ ያጣንበት ዘመን ላይ እኮ ነው። استجابة ዱዓ የጠፋበት ዘመን ላይ እኮ ነው ድረስ ونقول وتقول وانا اقول وانت تقولي وانت تقول الله 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 واكلنا الحرام وشربنا الحرام ولبسنا الحرام وتكلمنا بالحرام ومشينا إلى الحرام ونظرنا إلى الحرام بلان حرام قطان حرام لبسنا حرام وده حرام هيرن حرام قاتك الأقل كيف يستجاب دعاءنا دعاءنا ديت الله زندا مرحبا ميبالو استي نقروي استي ديت دعاءنا الله مرحبا ميلن توبوا إلى الله إن شاء الله እህቶቼ ወንድሞቼ توبوا إلى الله نتوب إلى الله جميعا ሁላችንም ወደ አላህ እንመለስ። አሁን ዱዓ ተደራረጉ። እሺ
ወንድሞቼ እህቶቼ ዱዓ ተደራረጉ። የዱዓን በር ነው የከፈትኩላችሁ፣ ሰበቡን ነው የከፈትኩላችሁ። እናንተ ናችሁ ተግባሪዎቹ እናንተ ናችሁ። ተግብረውማ አትዋሻት ሚስትህን፣ አንቺም ባልሽን አትዋሹ። ውሸት ያለበት ቤት ውስጥ እርዝቅ የለም። ውሸት ያለበት ቤት ውስጥ እርዝቅ የለም። ተለፋ ትኖራለህ፣ ተለፊ ትኖሪያለሽ እንጂ እርዝቅ የለም። በረከት የለም፣ በረካ የለም። አንድም በሚሊዮን የሚቆጠር እጃችሁ ላይ ቢኖር እንኳን በረከት የለም። እየበላችሁ ትራባላችሁ፣ እየጠጣችሁ ትጠማላችሁ፣ እየተኛችሁ እንቅልፍ ታጣላችሁ። የማስታወሳችሁ ነገር ዙልም ያለባችሁ ወንድሞቼ፣ ዙልም ያለባችሁ ሆይ ከዙልም ልትመለሱ ይገባል። ዙልም ያለበት ሰው ዱንያውም አኺራውም የተበላሸ ነው። በዱንያም በአኺራም መልዑን ፊ ዱንያ ወልአኺራ፣ በዱንያም በአኺራም የተረገመ ነው። ዙልም እንግዲህ ትልቅ የሆነ ዙልም አለ፣ ትንሽ የሆነ ዙልም አለ። ትልቅ የሆነው ዙልም ሽርክ ነው። ይህ ዱንያንም አኺራንም የሚያበላሸው ማለት ነው። ሁለተኛው ዙልም ደግሞ ሰውን መበደል ነው፣ ሰውን ማስከፋት ነው፣ የሰውን ሐቅ መንካት ነው። የሰውን ሐቅ የነካ ሰው ጀነት አይገባም። ያ ሰውየው ሰማህ ካላደረገለት፣ ሰውየው ካላዘነለት፣ ሰውየው ይቅር ካላለው በስተቀር የሰው ሐቅ የያዘ ሰው ወላሂ ጀነት አይገባም ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ላ ይድኹል ጀነት አይገባም ነው ያሉት። ሐሜተኛ ጀነት አይገባም። የሰው ሐቅ ያዘ ሰው ጀነት አይገባም። ስለዚህ ኢንሻአላህ አላህ ይጠብቃችሁ። አላህ ሪዝቅን ዋሲዓ አላህ ይወፍቃችሁ። ጀሚዓን ሪጃለን ወኒሳአ፣ ወንዶችንም ሴቶችንም ሪዝቅን ዋሲዓ አላህ ይወፍቃችሁ። ሪዝቀን ታም አላህ ይወፍቃችሁ። ዓፊየተን ካሚላ ሙሉ የሆነች ዓፊያ አላህ ይወፍቃችሁ። ረፊቀተን አዕላ ለወንዶች ረፊቀተን አዕላ አላህ ይወፍቃችሁ። ለሴቶችም ደግሞ ረፊቀን አዕላ አላህ ይወፍቃችሁ። ለሴቶችም ዘውጀን ሷሊሃ አላህ ይወፍቃችሁ። ለወንዶችም ዘውጀተን ሷሊሃ አላህ ይወፍቃችሁ። ሐቀኛ ለይቶ ለማወቅ ይከብዳል።